ያ ረበል ዓለሚን አገራችን ሰላም ርቧታል። ሰላምን አስፈንልን ያ ኢላሂ። ሙስሊምና ክርስቲያኑ ተሳስቦ የሚኖርባት ሀገር፣ ተዋደው ተዛዝነው ያንዱ ቁስል ሌላውን እያመመው የሚኖርባት ሀገር አድርገልን ያ አላህ። በአክሱም ለሚገኙ የሙስሊም እህትና ወንድሞቻችንም መጽናናትን ስጣቸው፣ አጠንክራቸው፣ ፍትህንም አስፈንላቸው ያ ረብ። በአርሲ ለሚገኙ የክርስቲያን ወገኖቻችንም መጽናናትን ስጣቸው፣ ፍትህንም አስፈንላቸው። ሀገራችን ላይ ፍትህን አስፈንልን፣ ሰላም አድርግልን ሀገራችንን። ሁሉም ሰው የፈለገበት ቦታ በሰላም ወጥቶ የሚገባባት ሀገር አድርግልን። ሁሉም ነገር ማድረግ የምንችለው አንተ ነህ። እኛ ወደ አንተ ከመጮህ ውጭ ሌላ ምንም አቅም የለንም። ያ ኢላሂ ሀገራችንን ሰላም አድርግልን፣ ሀገራችንን ሰላም አድርግልን፣ ሀገራችንን ሰላም አድርግልን።